በየቀኑ በትንሽ መጠን የምንጠቀማት ነገር ግን በውስጧ ተአምራዊ የሕክምና አቅም የያዘችውን የቅርንፉድ ፍሬ ያውቃሉ? ብዙዎቻችን ቅርንፉድን ለሻይ ማጣፈጫ ወይንም ለምግብ ማወጃ ብቻ ነው የምንጠቀመው። ነገር ግን ይቺ ትንሽ ቅመም ሰውነታችንን ከካንሰር የመከላከል፣ ጉበታችንን የማጽዳትና የደም ስኳርን የማስተካከልና በሽታ የመከላከል አቅማችንን በከፍተኛ ሁኔታ የመጨመር አስደናቂ ሚስጥር እንደያዘች ስንቶቻችን እናውቃለን? ዛሬ ሳይንስ ያረጋገጣቸውን 10 ዋና ዋና የቅርንፉድ የጤና ጥቅሞች፣ ቅርንፉድን እንዴት በጤናማ መንገድ መጠቀም እንዳለብን እና እነማን በጥንቃቄ መጠቀም እንዳለባቸው በዝርዝር እንመለከታለን። ለቻናላችን አዲስ ከሆናችሁ አሁኑኑ ሳብስክራይብ በማድረግ የደወል ምልክቷን ይጫኑ። ቪዲዮውን ላይክ በማድረግ እንጀምር። ቅርንፉድ ትንሽ ግን እጅግ በጣም ጠቃሚ የሆነ ቅመም ሲሆን ለብዙ ዘመናት በባህላዊ ሕክምና ውስጥ ለጤና ጥቅሞች አገልግሎት ሲያበረክት ቆይቷል። በአንቲኦክሲደንቶች፣ በቫይታሚኖች እና በአላስፈላጊ ዘይቶች የበለጸገ ቅርንፉድ ለአጠቃላይ የጤናችን በርካታ ጥቅሞችን ይሰጣል። አሁን ደግሞ የቅርንፉድ የጤና ጥቅሞች ምንድናቸው የሚሉትን በዝርዝር እንመለከታለን። የመጀመሪያው በሽታ የመከላከል አቅምን ያጠናክራል። ቅርንፉድ በአንቲኦክሲደንት በተለይም በዩጂኖ የበለጸገ ነው። ይህ ንጥረ ነገር ፍሪ ራዲካሎችን በመዋጋትና ኦክሲዳቲቭ ስትረስን በመቀነስ በሽታ የመከላከል ስርዓትን ለማጠናከር ይረዳል። እንዲሁም ቅርንፉድ በውስጡ ቫይታሚን ሲ እና ነጭ የደም ሴሎችን የሚያጠናክሩ ውህዶች ስላሉት ሰውነታችን ከጉንፋን፣ ከሳልና ከተለያዩ የቫይረስ ኢንፌክሽኖች ይጠብቃል። ሁለተኛ የምግብ መፈጨትን ያሻሽላል። የጨጓራችን የውስጠኛውን ግድግዳ በማጠናከር ከጨጓራ ቁስለት ይከላከላል። ቅርንፉድ የምግብ መፍጫ ኢንዛይሞች እንዲመነጩ ያደርጋል። በዚህ ጋዝ ሆድ መነፋትንና የምግብ አለመፈጨት ችግርን ያግሳል። ከምግብ በኋላ ጥቂት ቅርንፉድ መመገብ የአንጀት ጤናን በተፈጥሮ ያሻሽላል። ሶስተኛው የአፍ ጤናን ይጠብቃል። ቅርንፉድ በተፈጥሮ ማደንዘዣ ወይም አንተስቴቲክ ነው። በጥርስ ቁርጥማት ወይንም ህመም ጊዜ የቅርንፉድ ዘይትን በጥጥ ነክሮ ቦታው ላይ ማድረግ ወይንም ፍሬውን ማኘክ ህመሙን ወዲያውኑ ያጠፋል። የባክቴሪያን ስለሚገድልም መጥፎ የአፍ ጠረንን ሙሉ በሙሉ ያስወግዳል። በጸረ ባክቴሪያ ባህሪያቱ የሚታወቀው ቅርንፉድ በጥርስ ሳሙናዎችና በአፍ ማጠቢያ ፈሳሾች ውስጥ በብዛት ይገኛል። አራተኛ የመተንፈሻ አካላት ችግርን ያስታግሳል። ቅርንፉድ ተፈጥሯዊ አክታ ማውጫ ወይንም ማስወገጃ በመሆን ያገለግላል። አክታን ለማጽዳትና የሳል፣ የጉንፋን እና የአስም ምልክቶችን ለማስታገስ ይረዳል። የቅርንፉድ ዘይት እንፋሎቱን ወደ ውስጥ መሳብ ወይንም መታጠን የአፍንጫ መዘጋትን በፍጥነት ያስታግሳል። አምስተኛው እብጠትን ወይም ኢንፍላሜሽንን ይቀንሳል። በቅርንፉድ ውስጥ የሚገኘው የጂኖል አንቲ ኢንፍላማቶሪ ባህሪያት ስላለው እንደ አርትራይተስ እና የጡንቻ ህመም ባሉ ሁኔታዎች ላይ ህመምን እና ኢንፍላሜሽንን ወይም እብጠትን ለመቀነስ ይረዳል። ስድስተኛ የደም ስኳር መጠንን ይቆጣጠራል። ሳይንሳዊ ጥናቶች እንደሚያሳዩት ቅርንፉድ ኢንሱሊን በሰውነታችን ውስጥ በትክክል ስራውን እንዲሰራ ያግዛል። ይህም በደም ውስጥ ያለው የስኳር መጠን ከፍ እንዳይል ስለሚከላከል በተለይ ለስኳር ታይፕ 2 ዲያቤትስ ህመምተኞች እጅግ ጠቃሚ ነው። ሰባተኛው ለጉበት ጤና ከሰውነት መርዛማ ነገሮችን ለማስወገድ ይጠቅማል። በውስጡ ያለው የጂኖል ውህደት የጉበት ስራን ያግዛል። በቅባት ምክንያት የሚመጣ የጉበት መባገንን ይከላከላል። ጉበታችንን ራሱን ከመርዛማ ነገሮች እንዲያጸዳም ትልቅ ድጋፍ ያደርጋል። ስምንተኛ የቆዳ ጤናን ያሻሽላል። በጸረ ባክቴሪያና በጸረ ኢንፍላማቶሪ ባህሪያቱ ምክንያት የቅርንፉድ ዘይት በቡግርን፣ ጠባሳዎችን እና የቆዳ ኢንፌክሽኖችን ለማከም ይረዳል። እንዲሁም ቆዳችን ጤናማና አንጸባራቂ እንዲሆን ያደርጋል። ዘጠነኛው የአጥንት ጤናን ያሻሽላል። ቅርንፉድ ማንጋኒዝ፣ ካልሲየም እና ኦሜጋ 3 ፋቲ አሲድን በውስጡ ይይዛል። ይህም የአጥንት መሳሳትን ኦስቲዮፖሮሲስ ይከላከላል። የአጥንት ጥግግትና ጥንካሬን ይጨምራል። አስረኛው ጉልበት ይጨምራል እና ድካምን ይቀንሳል።
በቅርንፉድ ውስጥ የሚገኙ ንጥረ ነገሮች የደም ዝውውርን ያሻሽላሉ እና ሜታቦሊዝምን ያፋጥናሉ። ይህም ቀኑን ሙሉ ጉልበት እንዲኖሮት ያደርጋል ማለት ነው። ቅርንፉድን እንዴት እንጠቀም የሚለውን ስንመለከት ትክክለኛ አጠቃቀሙ ምንድነው የሚለውን ደግሞ አሁን እንደሚከተለው እንመለከታለን። የቅርንፉድ ሻይን ነው የመጀመሪያው። ከ3 እስከ 4 የሚሆኑ ቅርንፉዶች ፍሬዎችን በፈላ ውሃ ውስጥ ለ5 እስከ 10 ደቂቃዎች ዘፍዝፎ ማቆየትና ከዚያም ማጥለልና ለብ ሲል መጠጣት ወይም ማር ወይም ሎሚ መጨመርም ይቻላል። ሌላኛው ማኘክ ነው። ጧት 1 ወይም 2 ፍሬ ቅርንፉድ በአፍ ውስጥ አኝኮ መያዝ በአፍ ጤናና ለሆድ እጅግ በጣም ጥሩ ነው። ሌላኛው ደግሞ የቅርንፉድ ውሃን መጠጣት ነው። ማታ ቅርንፉድ ፍሬዎችን ውሃ ውስጥ ዘፍዝፎ አሳድሮ ጠዋት በባዶ ሆድ ያንን ውሃ መጠጣት ሰውነትን ለማጽዳት ይረዳል ማለት ነው። ታዲያ ሊደረጉ የሚገቡ ጥንቃቄዎችና የጎንዮሽ ጉዳቶች ምንድነው የሚለውን ስንመለከት ምንም እንኳን ተፈጥሯዊ ቢሆንም ከመጠን በላይ ከተወሰደ ጉዳት አለው። ስለዚህ መጀመሪያ የደም ማቅጠኛ መድኃኒት የሚወስዱ ሰዎች በፍጹም ይሄንን መጠቀም የለባቸውም። ቅርንፉድ ደም የማቅጠን ባህሪ ስላለው አስፕሪን ወይም ተመሳሳይ መድኃኒት የሚወስዱ ሰዎች ከሐኪም ጋር ሳይማከሩ በብዛት መውሰድ የለባቸውም። ሌላኛው ቀዶ ጥገና የሚያደርጉ ሰዎች ናቸው። ማንኛውም ቀዶ ጥገና ወይም ሰርጀሪ ያለበት ሰው ከ2 ሳምንት በፊት ቅርንፉድ በብዛት መውሰድ ማቆም አለበት ማለት ነው። ሌላኛው ከመጠን በላይ መውሰድ ነው። በቀን ከ2 እስከ 3 ፍሬ በላይ አዘውትሮ ማኘክ ወይንም የቅርንፉድ ዘይትን ሳይበርዙ ወይንም ሳያቀጥኑ በቀጥታ ድድ ላይ በብዛት መቀባት ድድን ሊያቆስል ይችላልና ጥንቃቄ ይፈልጋል። ውድ የቻናላችን ቤተሰቦች ቅርንፉድ በቤታችን ውስጥ የምትገኝ ትንሽ የፋርማሲ ማለት ናት። በተመጣጣኝ ሁኔታ በየቀኑ በሻያችን ወይም በምግባችን ውስጥ በማኘክ ጤናችንን በመጠበቅ እንችላለን። እናንተ ቅርንፉድን በአብዛኛው ጊዜ ለምን አገልግሎት ትጠቀሙታላችሁ? በሻይ ውስጥ ወይስ ለጥርስ ህመም? ያላችሁን ልምድ ኮሜንት ላይ አካፍሉን። ይህ መረጃ ጠቃሚ ሆኖ ካገኛችሁት ለሌሎች እንዲደርስ ላይክ በማድረጋችሁን አትርሱ። በሚቀጥለው ሳምንት በሌላ ድንቅ የጤና መረጃ እስክንገናኝ ጤና ለእናንተ ጤና ለቤተሰባችሁ